ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር ማለት ያው ከዛሬ 8 ዓመት ጀምሮ ለብልጽግና መንግስታችን ማለት ለሴቶች በጣም ብዙ ነገር ነው ያደረገልን። ከዚህ በፊትኛ ሴቶች አደባባይ ባንወጣ እንደዚህ የስልጣን ቦታዎችን ለሴቶች አይገባም ይባል ነበር። ግን በብልጽግና መንግስት የሴቶች እኩልነት አለ፣ መብታችን ተከበረ። ሴት ማለት ንጉስ የሆነችበት ዘመን ቢኖር በብልጽግና ጊዜ ነው። 7ኛው ሀገራዊ ምርጫ ላይ ያው የሴቶች ሚና በጣም ከፍተኛ ነው። ማለት ያው እኛ ሁሉ ነገር ትተን ወጥተን እዚህ እንትን የምንለው ብልጽግና ለሴቶች በጣም ብዙ ነገር ስላደረገልን ነው። እኛም የተቻለንን በቀስቀሳውም በምርጫውም ካርድ በመውሰድም ሰላም በማስፈንም እኛ ሴቶች የበኩላችን እንወጣለን ለብልጽግና ፓርቲያችን። ሰለሞን ታምሩ ባላለውኝ ከወልቂጤ ከተማ። ብልጽግና መንግስት በዚህ በ8 ዓመት ውስጥ እጅግ በጣም ብዙ ተግባራትን ፈጽሟል። ሀገርን ወደ ተሻለ ላቅ ወደ ተምሳሌት ሀገር ለመቀየር በቻለው አቅም እየተጋ ሌት ተቀን እየተጋ ያለ ፓርቲ ነው። ብዙ የሚጠቀሱ አሉ። ብዙ ተግባራቶች ተከናውነዋል። ይህንን ለማስቀጠል ይሄ የ7ኛ ሀገራዊ ምርጫ ከፍተኛ አስተዋጽኦ አለ። ይህንን መንግስት ማስቀጠል የተምሳሌት ሀገርነትን ማስቀጠል ነው። ነገ እኛ አድገን ለልጆቻችን ምን እናወርሳለን የሚለው ነገር ትኩረት መደረግ አለበት። ይህንን ለማድረግ ደግሞ ይህንን መንግስት በካርዳችን መርጠን ማስቀጠል መቻል አለብን። ይህንን እንግዲህ እንደ ወጣት የወልቂጤ ከተማ ወጣት ብዙ ሁኔታ እየተገናኘን ካርድ ተወስዷል። ለመምረጥ ዝግጁ ሆነናል። ሌላ ልንመርጥ የምንችለው የምናስበውም ፓርቲ አይኖረንም። ከብልጽግና ጋር ወደፊት። እሺ፣ አመሰግናለሁ። ዘይነብ ልበድ ይባላል። ወልቂጤ ከተማ ነዋሪ ነኝ። ሌላው እንግዲህ ዛሬ ይገኛል የሀገራዊ 7ኛው ሀገራዊ ምርጫን አስመልክቶ ያለውን ነገር ስንወስድ እንደ ሴቶች ብዬ ወስድ እንደ ሴቶች ዘርፈ ብዙ አልችልም ባይ ታፍኖ የቆየ አቺም እስካሁን እኩል ያለመሆን እንትን ነበር። አሁን ላይ ግን በዚህ ፓርቲ እኩል እንደሆነችና ሰርታ እንደምታሳይ ፊት ቀዳሚያዊት ሆና ሰርታ እንደምታሳይና ያሳየችበት ፓርቲም ጭምር ነው። ማሳየት ብቻ አይደለም ሰርታ በተግባር ያየነውና ግንባር ቀደም የሆኑ ሴቶች የወጡበት ፓርቲ ነውና ፓርቲውን በዚህ አጋጣሚ የሚሰራውን ስራ የሚያደርገውን ክንዋኔ ሁሉ እግር በእግርና ከውስጥ ሆኖ ከጎኑ ሆኖ የመደገፍ አለን የማለት እንሰራለን ያለው እንጣሱን ወስዶ 7ኛው ሀገራዊ ምርጫን አስመልክቶ ሴቶች እንደ ሴት ለነቂስ ወጥተው ፍትሃዊ እና መኔንታ ባለው መንገድ ምርጫ እንዲወስዱ የምርጫ ካርድ እንዲይዙ አይደለም ህዝቡን ከቤት ከልጆቿ ጀምራ ተጋባዥ ከ18 ዕድሜ በላይ ያለውን ቀስቅሳ በማውጣትና በነቂስ እየሰራችበት ያለችበት ሁኔታ ይገኛል። ሌላው ከዚህ ቀደም 8 ዓመታት ያደረገው ለውጦች የሚታይ የሚካድ ነገር አይደለም፣ የሚሸፈን ነገርም አይደለም። እነዚህ ለውጦች በሚመጡ ስንል አንደኛ የህዝቡ አንድነት፣ ፍቅር፣ መተሳሰብና በቤተሰባዊነት ተሰርቶ የመጣ ነገር ስለሆነ በዋናነት ፓርቲያችንን ደግፈን ይሄ ሀሳቤን ይዘን በፓርቲ ሀሳብ ይዘን ግንባር ቀደም ሆነን ተሳስበን ከሰራና አንድ ከሆነን የማንችለው ነገር እንደሌለን ያሳየንበት ቀድሞ ነበር። ከዚህ በኋላም በአንድነት በቤተሰባዊነት ተሳስበን ምን ሰራ ይሆናል።